ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በ2026 ላይ ሆነን ስራ አጥተን ተጨማሪ ገቢ ማግኘት አልቻልኩም ማለት ቀልድ እየሆነ መጥቷል። ለምን መሰላችሁ? አርቲፊሻል ኢንተለጀንስ ወደ ኤአይ ሁሉንም ነገር ቀይሮታል። ዛሬ ባላችሁ ስልክ ወይም ላፕቶፕ ብቻ ኤአይ ቱሎችን በመጠቀም በወር በመቶ ሺዎች የሚቆጠሩ ዶላሮችን እንዴት እንደምትሰሩ ሶስት እውነተኛና ተስማሚ መንገዶችን አሳያችኋለሁ። ምንም አይነት የኮዲንግ እና የግራፊክ ዲዛይን እውቀት አይጠይቃችሁም። እስከ ቪዲዮ መጨረሻ አብራችሁን ቆዩኝ። የመጀመሪያ ገንዘብ የምናገኝበት መንገድ የጽሁፍ አገልግሎት መስጠት። የመጀመሪያውና ቀላሉ መንገድ የጽሁፍ አገልግሎት ማቅረብ ነው። በአሁኑ ሰዓት በዓለም ዙሪያ ያሉ ድርጅቶች ለድረገጻቸው፣ ሶሻል ሚዲያዎቻቸው እና ለቪዲዮዎቻቸው የሚሆን ጽሁፍ የሚጽፍላችሁ ሰው ይፈልጋሉ። እናንተ ማድረግ ያለባችሁ እንደ ቻትጂፒቲ ወይም ክላውድ ኤአይ በመጠቀም ፕሮፌሽናል ጽሁፍ ማዘጋጀት ትችላላችሁ። ስራውን ለማግኘት ፌቨር ወይም አፕወርክ ላይ አካውንት በመክፈት እኔ የሶሻል ሚዲያ ጽሁፎችን እጽፋለሁ ብላችሁ መመዝገብ ብቻ ነው። ደንበኛ ሲመጣላችሁ ርዕሱን ይዛችሁ ወደ ኤአይ ትሄዳላችሁ። ኤአይ በጥራት ይጽፍላችኋል። እናንተም ደግሞ ትንሽ አስተካክላችሁ ለደንበኞቻችሁ በመስጣት ዶላር ትቀበላላችሁ። የተለያዩ ኤአይ ቱሎችን በመጠቀም ገንዘብ መስራት ትችላላችሁ። እኔ ለራሴ የምጠቀመው እንደ ጂሚናይ እጠቀማለሁ። የሆነ ሀሳብ ቶፒክ ከሰጠ በኋላ ራሱ ጄኔሬት አድርጉ። ለአንድ ርዕስ ሊሆን ይችላል፣ የተለያዩ ርዕሶች ሊሆን ይችላል። በርዕሱን ከሰጣችሁ በኋላ የሆነ ስክሪፕት ጄኔሬት አድርጉ ካላችሁ ራሱ ጄኔሬት አድርጉ። እንደፈለጋችሁ ማለት ትችላላችሁ። በራሳችሁ ለመጻፍ ጊዜ ስለሚወስድ ኤአይ ቱሎችን በመጠቀም የራሳችሁን ሀሳቦችን በመጨመር አፕወርክ ሊሆን ይችላል፣ በፌቨር የተለያዩ ዌብሳይቶችን በመጠቀም አካውንት በመክፈት ገንዘብ መስራት ትችላላችሁ። እና አሪፍ ያስባለሁ። ሁለተኛ መንገድ አጫጭር ቪዲዮዎችን መስራት። ሁለተኛ መንገድ ደግሞ በአሁኑ ሰዓት እጅግ ጠቃሚ ተፈላጊ የሆኑ የአጫጭር ቪዲዮዎችን ለዩቲዩብ ሾርት ሊሆን ይችላል፣ ለቲክቶክ በመስራት የራሳችሁን ፊት ማሳየት ሳይኖርባችሁ እንዴት በኢንቪዲዮ ኤአይ ወይም በካፕከት ኤአይ በመጠቀም ስለ ስኬት 5 ምክሮች ወይም ስለ ቴክኖሎጂ አስገራሚ እውነታዎች የሚል ርዕስ ብቻ ይሰጡታላችሁ። ኤአይ ራሱ ቮይስ ኦቨር ምስል ወይም ሰብታይትል አዘጋጅቶ ሙሉ ቪዲዮ ይሰጣችኋል። ሾርት ቪዲዮ ለመስራት የመጀመሪያ ማድረግ ያለብን ስክሪፕት እናዘጋጃለን። ኤአይ ቱሎችን በመጠቀም ጂሚናይ ሊሆን ይችላል፣ ቻትጂፒቲ የተለያዩ ኤአይ ቱሎችን በመጠቀም ስክሪፕት ካዘጋጀን በኋላ ስክሪፕቱን ወይም ቴክስቱን ወደ ቮይስ እንቀይራለን። በኤቨርኖት.com የተለያዩ ዌብሳይት አለ ገንዘብ ማንከፍልበት የተለያዩ ፍሪ የሆኑትን ዌብሳይቶችን በመጠቀም ቮይስ ቀይረን የተለያዩ ቪዲዮዎችን መስራት እንችላለን። ራሳችን ኤዲት በማድረግ በካፕከት ሊሆን ይችላል፣ በአዶቤ ፕሪሚየር ፕሮ ሊሆን ይችላል የተለያዩ ኤዲቲንግ ቱሎችን በመጠቀም ቪዲዮ ኤዲት ማድረግ እንችላለን። ቴክስቱን ወደ ቪዲዮ የሚቀይርልን ኤአይዎችም አሉ። እነሱንም ሰርች በማድረግም በዩቲዩብ ላይ ማግኘት ትችላላችሁ። ሾርት ቪዲዮ በመስራት ለዩቲዩባችሁ ሊሆን ይችላል፣ ዩቲዩብ አውቶሜሽን ለምሰሩ ሊሆን ይችላል። እነዚህን በመጠቀም በወር በሺዎች የሚቆጠሩ ዶላር መስራት ትችላላችሁ። እናንተ ኮንስታንትሊ በመስራት አለባችሁ። አንድ ሰርታችሁ ማቆም ሳይሆን ኮንስታንትሊ ፖስት እያደረጋችሁ አካውንታችሁን ማሳደግ ትችላላችሁ። ሶስተኛ ገንዘብ የምናገኝበት መንገድ አርት ወይም ሎጎችን በመስራት። ሶስተኛና እኔ የሚወደው መንገድ ኤአይ ምስሎችን እና ሎጎችን መሸጥ ነው። ድሮ አንድ ምስል ለመሳል ወይም ሎጎ ለመስራት ቀናት ይፈጅ ነበር። አሁን ግን እንደ ሚድጆርኒ ወይም ሊንድሮዶ ኤአይ በመጠቀም ባሉ ኤአይ ቱሎችን በመጠቀም በጥቂት ሰከንዶች ውስጥ ድንቅ ምስሎችን መፍጠር ትችላላችሁ። እናንተ ለምትፈልጉት እናንተ ብራንድ ወይም ቻናላችሁን ስም በመጠቀም አሁን በጂሚናይ ገብታችሁ በቀላሉ ጄኔሬት ማለት ትችላላችሁ። እነዚህ ዲዛይኖች በሬድበብል በተባሉ ድረገጾች ላይ ስትጭኑ ሰዎች በእናንተ ዲዛይን ቲሸርት ሲገዙ ድረገጹ ህትመቱን አከናውኖ የእናንተ ኮሚሽን ወደ አካውንታችሁ ያስገባላችኋል። የቻናላችን ቤተሰቦች አርቲፊሻል ኢንተለጀንስ ያመጣው ስራችን ለመቀማት ሳይሆን ስራችን አቃሎ የገቢ ምንጫችን ለማስፋት ነው። ዋናው ነገሩ ዛሬውኑ መጀመርና መሞከር ነው። ከነዚህ ከሶስቱ የትኛው ተመቻችሁ? በቪዲዮ ቱቶሪያል እንድሰራላችሁ የምትፈልጉትን በኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለሁላችሁ።